ዛሬ እንግዲህ ቲክቶክ ላይ የሆነች ጥቁር ጸጉሯን ስትሰራ አይቻለሁኝና ስለዚህ ለመስራት አስቤያለሁ። ሰላም እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ እንግዲህ ለራሴ ቻሌንጅ ሰጥቼዋለሁ፣ ለጸጉሬ ማለት ነው። ጸጉሬ እንደምታዩት ዩት ጸጉሬ ማለት ነው። ሶ በጣም ቀላል ነው። ቲክቶክ ላይ አይቼ ለመስራት አስቤያለሁና እሱን ቻሌንጅ አብረን እንሰራዋለን። በጣም ቀላል ነው። ግን ያው ቪዲዮውን እዚህ ጋር ማላሳያችሁ እኔ እንትን ይዘጋብኛል ብዬ ነው። ሶ እንደዚህ አድርጌ ጸጉሬን ለመሞከር ለመስራት አስቤያለሁ ማለት ነው። በነገራችን ላይ እኔ ምግብ መስራት ቲክቶክ ላይ ያየሁትን ነገር መስራት ደስ ይለኛል። እንዲሁም ደግሞ ስታይል ካየሁም እሱን ነገር ለመሞከርም እሱንም ለመስራት እሞክራለሁ ማለት ነው። ጸጉሬ እንደምታዩት በጣም ብዛት ነው። ያው ታውቃላችሁ እኔ እዚህ ሀገር ጸጉሬን ከፍዬ አልሰራም ብዬ ለራሴ ቃል ገብቻለሁ። ምክንያቱም አንደኛ በደንብ አይሰሩም እንደምትፈልጉት፣ ሁለተኛ ደግሞ በጣም ውድ ነው እና ኢትዮጵያ እስከምገባ ድረስ ጸጉሬን አልሰራም፣ ራሴ ነኝ የምሰራው። እንደምታዩት እንደዚህ ካበጠርኩት በኋላ እና ልጅቷ የእንደዚህ አይነት ገመድ ትፈልጋለች ነው እንደዚህ ነው ያደረገችው። እንደዚህ አድርጋ ገመድ ነገር ማለት ነው። ከዛ እንደዚህ እንደዚህ ነው ጸጉሬ፣ እንደዚህ ነው እንግዲህ። ከዛ ትንሽ አጋ አሳዘችው ማለት ነው። ከዛ እንደዚህ አጋ እንትን ካለችው በኋላ ታያችኋል ብዬ አስባለሁ። ሶ ጸጉሬ ይሄን ይመስላል። ከዛ በኋላ እንደዚህ እየከፈረች ገመድ ትሰራዋለች ማለት ነው። ገመድ ማለት ነው። እንዳይፈታ እንደዚህ ገመድ ትሰራዋለች። ከዛ ታያችኋል። እንደዚህ አድርጌ እንደዚህ አሁን ሰርቼው ካማረኝ ነገ ፕሮግራም አለኝ፣ እዛ ሰርቼው እሄዳለሁ ማለት ነው። በነገራችን መሞከር በጣም ደስ ይለኛል። እኔ ታውቃላችሁ መሞከር፣ ማየት፣ ያየሁትን ነገር መስራት በጣም ነው ደስ የሚለኝ። ግን የሚያስጠላው ነገር
የሚያስጠላው ነገር ማለት ነው። እዚህ ሀገር ፀጉራችሁን መሰራት ብትፈልጉ እንደምትፈልጉት አልጋ አይሰሯችሁም። በዛ ሄድ ደግሞ ይሄንን ፀጉር ለመስራት በቃ 100 ዩሮ፣ 50 ዩሮ፣ 80 ዩሮ የሚጠይቁት ማለት ነው። እና ኢትዮጵያ በጣም ደስ የሚለው ነገር ፀጉራችሁን እንኳን መሰራት ብትፈልጉ ትሰራላችሁ። ስደት ላይ ግን በነገራችን ላይ ማለት ነው ፀጉሬ እንደምታዩት ይሄ ሰራተኛ ፀጉር መስራትህ እንደዚህ ሰርቼ ይሄ ካላማረ ሌላ 5 አይራ አይቻለሁ። እሱን እሰራዋለሁ። ይሄንን ሌውና ይሄ ካላማረኝ ሌላ ስታይል አይቻለሁ። እሱን እሰራዋለሁ። ችግር የለውም። በቃ ዳውንሎድ እንደዚህ አይነት አሰራር ሳይ ዳውንሎድ እያደረኩ ነው በስልክ የሚይዘው። እዚህ ጋር እንደዚህ ከዛ እናንተ በዛ ቢጸጉይ ትዕግስት የለኝም እንደዚህ ፀጉር መስራት። እኔ የምሰራውን ለሙከራ ነው እንጂ ለሙከራ ባይሆን አልሰራውም። ማነው በደንብ ሙጥጥ አድርጌ አዝዤ ሳባ አድርጌ ነበረ። ግን እኔ አሁን ለሙከራ ነው፣ ለሙከራ ስለሆነ ኦኬ። አሁን እሺ፣ አሁን እንግዲህ ይሄ ነው ፀጉሬ ያየሁት ስታይል እንደዚህ 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 ታደርጉና ያየሁት ስታይል ግን የኔ አረንጓዴ ቢጫ ቀይ ያስታውቃል። በነገራችን ላይ እሷ ያደረገችው በጥቁር ነው። እኔ እሷ ሴትዮዋ የሰራችው በእንደዚህ ነው። ይሄ አንደኛው ስታይል ነው ያየሁት። ከዛ ይሄ እንደዚህ ታጋለች። የኔ እዚህ ጋር ተፈታ ዌት የዚህ አይነት አሁን ጥቁር ቢሆን
በደንብ ይይዝ ነበረ። እኔ ግን ከኋላ እዩት። አሁን እሷ እንደዚህ ይሄ አይደለ ይሄ የመጣውን ጉብታ እንደዚህ ጋይስ እንዴት ነው ይሄ? እንደዚህ አድርጌ ልወጣ ማለት ነው። እንዴት ነው ማለት አሁን ይሄ ዊግ አይመስልም? ይሄ ዊግ አይመስልም? ይሄ አሁን ዊግ ይመስላል፣ ግን እዚህ ጋር እንደዚህ በደንብ አሁን እኔ ይሄ ጥቁር ኦኬ ያምራል፣ ግን እንደዚህ ሙጥጥ አድርጎ መያዝ ይጠበቅብኛል። ግን እኔ የለኝም ጥቁር። ግን በዚህ በኢትዮጵያ እንትኑ አያችሁት? አሁን ይሄ እኔ የሰራሁት እዚህ ጋር መጥቶ እንደዚህ እዚህ ጋር በሹ መያዝ አለበት። እንደዚህ ማለት ነው። ያየሁት ስታይል እንግዲህ እንደዚህ ነው። አያሳያችሁ? ይሄ መጀመሪያ እንደዚህ አጋ ይሄን ጫፍጫፉን አስያዘችው እንደዚህ። ከዛ ይሄንን አምታ እንደዚህ ነው ያደረገችው። ግን እኔ ምንድነው መጀመሪያ ማስያዝ አለብኝ። ይሄንን ሙጥጥ አድርጌ በደንብ አስይዛለሁ። ግን እስቲ እንደዛም ሆኖ ያምራል። ይሄ አንደኛው ያየሁት ስታይል ነው። ሁለተኛ ስታይሉን ደግሞ አሳያችኋለሁ። ግን ያምራል። በነገራችን ላይ የዚህ አይነት ጥቁር ገመድ እንደዚህ ሻምታችሁ እሰጋ አድርጋችሁ ቅንዳታ እንደመጀመሪያው ባድርገው ያምራል። አሁን ግን በደንብ ሙጥጥ አደረኩት ወደ ኋላ። ይሄ ያምራል። ከዛ ወደ ሁለተኛው ደግሞ ስታይል አሳያችሁ። አሁን ደግሞ ሁለተኛ ስታይሉን አሳያችሁ። በነገራችን ላይ ምነው ስራ አጣሽ እንዳትሉኝ፣ ነገ ፕሮግራም አለኝና ለነገ የትኛውን ስታይል መጠቀም እንዳለብኝ ለማወቅ ነው። እንዳልኳችሁ ፀጉሬን አልተሰራሁም ምናምንና እሺ፣ ደግሞ ፀጉሬን ሳልሰራ ጥሪ ቦታ መሄድ ይደብረኛል። ይሄም እንደዛው ነው። ግን የራሱ ሽቦ ያስፈልገኛል፣ የፀጉር ሽቦ። ወይኔ ፀጉሬ እኮ ሽቦ ሆነ ማለት ነው። ኦኬ አሁን እንደዚህ አይደለ? እንደዚህ አድርጌ መቼም አድርጌ አልሄድም። ከዛ እኔ በነገራችን ይሄ ፀጉር መቀጣጠር ፀጉር ምንትን ማለት አልችልበትም። ውይ አሁን
ከኔ ይልቅ ትንሽ የእህቴ ልጅ አለች፣ እሷ ጎበዝ ናት። ሶ ጋይስ ይሄ አልተሳካልኝም። ይሄ ማለት ነው ይሄን እንደዚህ ይሄ መጀመሪያ በነገር ነው፣ ግን ይሄንን በደንብ ጥጣጋችሁ ማስያዝ አለባችሁ፣ ያለበለዚያ አይሆንም። ግን ይሄንን እሷ ሴትዮዋ ስታሳያየኋት ይሄ እንደዚህ አድርጋ እንዳልኳችሁ እንደዚህ አድርጋ ሳኡፍ ወዲ ከዛ እዚህ ጋር በሽቦ ነው ያስያዘችው ማለት ነው። ይሄን እዚህ ጋር በሽቦ ይሄንን እንደዚህ ያጋ ሰርታ በሽቦ ነው ያስያዘችው። እኔ ግን ትዕግስት የለኝም አልችልምና፣ ለማንኛውም አይደል ነው እንዴት አድርጋ ሲጀ እንደምሄድ ግን የመጀመሪያውን ወድጄዋለሁ። የዚህ አይነት ባገኝ የመጀመሪያውን ስታይል ወድጄዋለሁ። ይሄ ግን ያስጠላ። ሲጀመር እንደዚህ የሚቀል የህፃን ልጅ አስያያዝ ስታይል ነው፣ ግን አልቻልኩም። ፀጉሬን ሰራ ነበር አልቻልኩም። እንዴት አድርጌ እንደማስይዘው አይደል ነው። የቀድሙ ግን ተመችቶኛል። እና እኔ እንዳልኳችሁ ፀጉሬን ታላቅ እህቴ ናት እየሰራች ያሳደገችኝ ማለት እሷ ናት ነበር የምትሰራ ፀጉሬን ቁጥጥር ሹሩባ ምናምን። እና እስቲ አሁንም ድረስ ኢትዮጵያ ሲሄድ ፀጉሬ ወላ ካያችሁ ላይ ለስራሽ ምናምን ትሰራኝ እህቴ ነበረችና ግን እኔ አልችልም ፀጉሬን መስራት እንትኑ የለኝም። ግን እንዴት አሁን ምን እንደምሰራው ጊዜ ይወቀው። በዛ ላይ ደግሞ ፀጉሬ በጣም እየተበጣጠሰ አስቸግሮኛል። ምን እንደምጠቀመው እግዚአብሔር ይወቀው። እና በቃ ለማንኛውም አልተሳካም ልሰራው ያሰብኩት። ለምን ግዴታ ፀጉር ለመስራት የሆነ የምትሰሩበት ነገር ያስፈልጋችኋል። ወይም ደግሞ በራሴ ስታይል እንደዚህ አስይዤው እሄዳለሁ ማለት ነው።